ዛሬ የፍትሐብሔር ስነ ስርዓት ህግን ባህሪንና መሰረታዊ መሪዎችን የምድሩን ይዘት መሰረት አድርገን በጥልቀት እናያለን። በመጀመሪያ ዴፊኒሽን ኦፍ ሲቪል ፕሮሲጀር ነው። የፍትሐብሔር ስነ ስርዓት ህግ ትርጉም ምን እንደሆነ እናያለን። ዋት ኢዝ ሲቪል ፕሮሲጀር? ሊጋል ዴፊኒሽኑ ሲቪል ፕሮሲጀር ኢዝ ኤ ቦዲ ኦፍ ሎው that prescribes the rules, the forms, and mechanisms used in administering civil justice in courts. It governs the machinery of the court system when a private party brings a lawsuit against other. ስለዚህ ሲቪል ፕሮሲጀር ማለት የህግ አካል ሆኖ ሩሎችን፣ ፎርሞችን፣ መካኒዝሞችን የፍትሐብሔር ፍትህን በፍርድ ቤት ውስጥ አድሚኒስትር ለማድረግ ለማስተዳደር ክሶች እንዴት እንደሚቀርቡ ምን መሟላት እንዳለባቸው የት መቅረብ እንዳለባቸው አድሚኒስትር ለማድረግ ለማስተዳደር የሚረዳን የህግ አካል ነው ማለት ነው። ስለዚህ አንድ ወገን በሌላ ወገን ላይ ክስን ሲያቀርብ ልንጠቀማቸው የምንችለው መካኒዝሞችን ማሽነሪዎችን ገቨርን የሚያደርግ የሚያስቀምጥልን የሚነግረን የህግ አካል ነው ማለት ነው። ህግ ስንል በአጠቃላይ ህግ በሁለት ይከፈላል። አንድ ሰብስታንቲቭ እና አጀክቲቭ ሎው በመባል በሁለት ይከፈላል። ሰብስታንቲቭ ሎው የምንለው ደረቅ ህግ የምንለው እና አጀክቲቭ ሎው ገላጭ ህግ የምንለው ሲሆን ሰብስታንቲቭ ሎው የምንለው ደግሞ ደረቅ ህግ መብትና ኢት ዲፋይንስ ራይትስ ዲዩቲስ ኤንድ ሊያቢሊቲስ። ለምሳሌ ሎው ኦፍ ኮንትራት ሊሆን ይችላል፣ ቶርት ሊሆን ይችላል፣ ፋሚሊ ሊሆን ይችላል እና ሌሎች ሊሆኑ ይችላሉ። መብትና ግዴታን ተጠያቂነትን የሚገልጽልን የህግ አካል ሰብስታንቲቭ ሎው ይባላል። ኢት ቴልስ ዩ ዋት ዩር ራይት ኢዝ። ስለዚህ መብታችን ምን እንደሆነ፣ ግዴታችን ምን እንደሆነ፣ ተጠያቂነታችን ምን እንደሆነ የሚነግረን የህግ አካል ሰብስታንቲቭ ሎው ይባላል ማለት ነው። አጀክቲቭ ሎው የሚባለው ደግሞ ገላጭ ስም ያለው ገላጭ ህግ ያለው ሲሆን የምንለው ደግሞ ሁለት ክፍሎችን ይይዛል። አንደኛ ፕሮሲጀራል እና ኤቪደንስ ሎው። ኤቪደንስ ደግሞ የመረጃ ህግ መረጃና ማስረጃ እንዴት እንደሚሰበሰብ ከየት እንደሚሰበሰብ ምን አይነት መረጃዎች ጠቃሚ ናቸው የሚሉትን የሚገልጽልን የህግ አካል ሲሆን ፕሮሲጀራል ደግሞ በፍርድ ቤቶች ውስጥ በፍትሐብሔርም ሊሆን ይችላል በወንጀል ስነ ስርዓት ምን አይነት ስነ ስርዓትን መከተል እንዳለብን ያ ማለት it provides the method and the machinery for enforcing those rights። ስለዚህ እነዛ መጀመሪያ ያልናቸውን መብቶችና ግዴታዎች ተጠያቂነቶችን የምናስፈጽምበት ኢንፎርስ የምናደርግበትን መንገድ የሚነግረን የህግ አካል ፕሮሲጀራል ሎው ይባላል ማለት ነው። it tells you or tells us how to enforce that right። ስለዚህ እነዛ መብቶችና ግዴታዎችን እንዴት እንደምናስተገብር እንደምናስፈጽም የሚነግረን የህግ አካል ነው ማለት ነው። ስለዚህ ሲቪል ፕሮሲጀር ኢዝ አጀክቲቭ ሎው። ከአጀክቲቭ ሎው የትኛው ነው ማለት ነው? ፕሮሲጀራል ሎው ነው ማለት ነው። በኤግዛምፕል ለማስረዳት ኤና ቢ ውል ተፈራረሙ። ቢ ውሉን አፈረሰ፣ ብሪች ኦፍ ኮንትራት የምንለው ማለት ነው። ኤ ካሳ ኮምፐንሴሽን የማግኘት መብት እንዳለው የሚነግረን ሰብስታንቲቭ ሎው ነው። ነገር ግን ኤ ይህንን ካሳ ለመጠየቅ ክስ እንዴት እንደሚመሰርት ማስረጃ እንዴት እንደሚያቀርብና ፍርዱን እንዴት እንደሚያስፈጽም የሚነግረን የህግ አካል የትኛው ነው? ፕሮሲጀራል ሎው ነው ማለት ነው። ሲቪል ፕሮሲጀር ኮድ ነው ማለት ነው። ስለዚህ ሌላ ደግሞ ኔቸር ኤንድ ስኮፕ ኦፍ ሲቪል ፕሮሲጀር የሲቪል ፕሮሲጀር እና የሲቪል ፕሮሲጀር ኔቸር እና ስኮፕ ምንድን ነው የሚለውን እናያለን። የፍትሐብሔር ስነ ስርዓት ህግ ባህሪ በሚከተሉት ሶስት ዋና ባህሪያት ይገለጻል። አንደኛ it is form driven and technical። የፍትሐብሔር ስነ ስርዓት ህግ ስንል ዝም ብሎ አይደለም፣ በፎርማ በቴክኒክ ድራይቭ የሚደረግ ነው፣ የምንዳ ነው ማለት
ለምሳሌ ማለት ዝም ብሎ ፍርድ ቤት መሄድ አይቻልም። ክሱ የተጻፈበት ፎርም፣ የጊዜ ገደብ፣ ሊሚቴሽን ፒሪድ እና አቀራረብ ስርዓት ህጉ በሚደነግገው መሰረት መሆን አለበት። ሁለተኛ ደግሞ ማለት ዳይናሚክ እንድ ፕራክቲካል፣ ይሄ ብዙ ጊዜ በፕራክቲስ በልምድ ላይ የተመሰረተ ነው። በምናየው በፍርድ ቤት ላይ በምናያቸው በምንተግበራቸው ነገሮች ላይ የተመሰረተ ነው። ክላስ ውስጥ ከምንማረው በላይ ፍርድ ቤት ውስጥ በየቀኑ የምተገበረው ህግ ነው። ይሄ እውነታ ነው። ሁለተኛ ደግሞ ኢትስ ነን ፔናል፣ አላማው ሰውን መቅጣት ሳይሆን የግል መብቶችን ማስተካከልና ወደ ነበሩበት መመለስ ነው። የፍትሐብሔር ስነ ስርዓት ህግ አላማው ለቅጣት ሳይሆን ካሳ ለመክፈል ነው። የተጎዳውን አካል ለመካስ ነው ማለት ነው። ስኮፕ፣ የህጉ ወሰን ምን አይነት እስከየት ድረስ ነው? ሲቪል ፕሮሲጀር ገቨርን ዘ ኢንተርጁዲሻል ጆርኒ ፍሮም ዘ ሞመንት ኤ ሎሱት ኮንሲቭድ አንትል ዘ ፋይናል ጀጅመንት ኢዝ ጉድ። ስለዚህ የፍትሐብሔር ስነ ስርዓት ህግ ገቨርን የሚያደርገው አንድ ክስ ፍርድ ቤት በቀረበበት ጊዜ ጀምሮ የመጨረሻ ውሳኔ ወይም ፍርድ የምንለውን እስኪገኝበት ድረስ እስኪሰጥ ድረስ ያለውን ሂደት ገቨርን ያደርጋል። ስለዚህ የፍትሐብሔር ስነ ስርዓት ህግ ወሰኑ it governs the interjudicial journey from the moment a lawsuit is conceived until the final judgment is executed። ስለዚህ ክስ ከመመስረቱ ጀምሮ እስከ አፈጻጸም ድረስ ያለውን ሂደት ገቨርን የሚያደርግ ነው። ስለዚህ ኢንስቲትዩሽን ኦፍ ስለዚህ ከክስ መመስረት ጀምሮ እስከ ኤክስኩዥን ፍርድ አፈጻጸም ወይም ደግሞ ማስፈጸም ያለውን ሂደት ስኮፑን የሚይዝ ነው ማለት ነው። ወሰን የሚይዝ ነው። በሶስተኛ ደረጃ የምናየው ደግሞ ኪ ፊቸርስ ኦፍ ሲቪል ፕሮሲጀር ነው። ዋና መገለጫዎቹ በኢትዮጵያ የፍትሐብሔር ስነ ስርዓት ህግ ውስጥ የሚታዩ ዋና መገለጫዎች የሚከተሉት ናቸው። አንደኛ አድቨርሳሪ አለው። ያ ማለት ፓርቲዎቹ ተከራካሪ ወገኖቹ አር ሬስፖንሲብል ፎር ድራይቪንግ ዘ ኬዝ ፕሬዘንቲንግ ዘ ኤቪደንስ ሜኪንግ አርጉመንት። ስለዚህ ክርክር ማድረግ፣ ማስረጃ ማቅረብ፣ ክሱን ወይ ደግሞ ጉዳዩን ለማንቀሳቀስ ኃላፊነት ያለባቸው ፓርቲዎቹ ናቸው፣ ተከራካሪ ወገኖች ናቸው ማለት ነው። ዳኛ አክት አስ ኒውትራል አምፓር፣ እንደ ገለልተኛ ዳኛ ነው አክት የሚያደርገው። ዳኛው ራሱ ሄዶ ማስረጃ አይፈልግም፣ የቀረበለትን አይቶ ይፈርዳል እንጂ። የተከራካሪ ወገኖች እኩልነት፣ ስለዚህ ሁለቱ ፓርቲዎች የመሰማት ማስረጃቸውን የማቅረብ ጉዳያቸውን የማሰማት በሌላ ወገን የቀረበውን ማስረጃ ወይም ምስክር ክሮስ ኤግዛማይን መፈተን፣ መስቀለኛ ጥያቄ የመጠየቅ እኩልን መብት አላቸው ማለት ነው። ሶስተኛ ደግሞ ፐብሊሲቲ ኦፍ ዘ ፕሮሲዲንግ፣ ስለዚህ የክስ ሂደቱ የሚታየው ግልጽ በሆነ ፐብሊክ በሆነ መንገድ ነው ማለት ነው። አስ ፐር አርቲክል 37 ኦፍ ሲቪል ፕሮሲጀር ኮድ ዘ ኮርት ሂሪንግስ አር ጀነራሊ ኦፕን ቱ ዘ ፐብሊክ፣ በግልጽ ችሎት ነው የሚታዩት ኤክሰፕሽን ካሉ በስተቀር ፋሚሊ ማተርስ ወይ ደግሞ ናሽናል ሴኩሪቲ ምናምን ካሉ በስተቀር ግልጽ በሆነ ችሎት ነው የሚታዩት ማለት ነው። ቀጣይ ክፍል ደግሞ ኮር ሪስትሪክሽን ኦፍ ሲቪል ኤንድ ክሪሚናል ኬዝስ የምናየው ይሆናል። በቀጣይ ክፍል ዋና የፍትሐብሔርና የወንጀል ጉዳዮች ልዩነት የሚያለያያቸው ነገሮችን የምናየው ይሆናል። መልካም ሆኖ ቻናሉን ሰብስክራይብ እያደረጋችሁ በቀጣይ እንገናኝ። ቻው።